ሪሳን መረቅን ጫቱ አልቆብናል። ቀጣይ በደንብ እንሞክራ እንዴ ኳስ እስከ መቼ ነው እኛ በበለጭና በገለምሶ የሚገርም ጀዝባን ያወጣነው ጓዶች? ዛሬ ያለንበት ቦታ ጫት በጣም አለና ምርቃና ምን ይመስላል የሚለውን ነገር አብረን እናያለን። እንደምታዩት እነዚህ ዛፍ እንዳለ ጫት ናቸው። ያው ወተን እንሰብራለን ማለት እንግዲህ አሁን ልንሞክረው ነው። መረቀሽ እንደ ዳውዲ ጫቱ አለቀ። እባክህ ይጨመራል። ሌላ እናምጣ። እንግዲህ ያ ሰላላ መረቀነ ሌላ ጨምረናል ማለት ነው። ኧረ ይበቃሃል በእናትህ። ኧረ እባክህ ጫት እንጨምር እባክህ። እንግዲህ ሳንመረቅን ጫቱ አልቆብናል። ቀጣይ በደንብ እንሞክራ እንዴ ኳስ እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታረጋኝ አይገባም። ቬሪ ፈኒ እናቴ ትሙት ቬሪ ፈኒ ምንድን ነው እዚህ ጋር ሂድ ግባ። እሺ ገባ ነው ችግር የለም። ቁልፍ የመኪና ቁልፍ ነው። ሽቶ አለ አልገባ ምርጥ ሽቶ ነው። የምን ሽቶ ነው? ሂድ ግባ ሂድ ግባ። እናቴ ብራንድ አይተሃል? ላክስ ማክስ ታክስ እኮ ነው። ለቀን ሂድ ግባ። እሺ ገባ ና ቀበቶ ልቅ አልቀ ቀበቶ። እሺ አሁን ብራንድ አይተሃል? ኤልቪ ነው ብራንድ። የምን ብራንድ ነው? ሂድ ግባ ሂድ ግባ። እናቴ ትሙት አንተ አትምተኝ። እኔ ማይክ እገዛልሃለሁ። ግባ ሂድ። እኔ ወደፊት እኔ ፕሬዝዳንት ግባ። ፕሬዝዳንት ነው ወደፊት እኔ። በላይ ዘለቀ አያስፈልገንም ወይ? አበባ አረጋ አባ ገስጥ አያስፈልገንም ወይ? እስከ መቼ ነው እኛ በበለጭና በገለምሶ የሚገርም ጀዝባን ያወጣነው ጓዶች? አንተ የተለመደውን ሰርክ ፍለጋ ላይ አይደል? ዋው ዋው በጣም ነው ማታቻ አዲስ ሰርክ ላይ ዋው ሶስት ቢታክ ባንተና ታማጋ ይችሳባጋ አዋራ ሽዛብ ኩሮስ አንተ ወደ ተግሎ ተባለ ሃሪ መላት ሃሪ አንፈን ታንክ እሺ ፓቶል ቀረጥሽ ወይስ ቪዲዮ? እሺ ከ10 ከስንት ነው? 10 እሺ ፋሚሊ እንግዲህ ከ10 ለ5 ብላለች። እናንተ የቪዲዮ ሬት አድርጎ ለስጋ ወደ ቪዲዮ ይሄ ቪዲዮ ለጌች አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር ለኋላ ኪሴ 20 ሚሊዮን ብር 40 60 ሚሊዮን ብር ተሰጥቶኝ ማለት ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ ኢሮፕ ነው ያለው ተው ለአረፋ አድርሱለት። አትገልፍጥ በእናትህ ግልፍጥ። ይሄ አታቆም እንደ ቪዲዮ እንችለውና አረኒው ይሄ ቪዲዮ አታቆም እንደ በቃ ይመጣል። ሰላም ይላታል። ማለት ይሄ ውጣ ነይ ቁጭ በይ እዚህ ጋር ነይ ቁጭ በይ እዚህ ጋር ሰላም እንጂ ቀልደኛ እኮ ነሽ እናቴ ትሙት። እኔ ላስጀምረዋ አስጀምር። እሺ ይሄ ልጅ ያታ ያስቀኝ እናቴ ቀልዱ ራሱ እናቴ ሌላ ልቀይር ወይኛ ውስጥ እንግባ እንስራው። ሌላ ቪዲዮ እንስራው። ውስጥ ይቻላል። ኧረ ምርጥ ቪዲዮ እንሰራለን። ውስጥ ዘመኝታ ቤት ምርጥ ቪዲዮ ነይ። ባሱ ከሳይት 5 ነው የሚመጣው። እኛ ለምን እዛ ከሰፈራ አራብሳ ጋር አንድ ባስ አይመደብልንም እንዴ? ወይ ደግሞ አዶናይ አንድ ቻሌንጅ ያስጀምርልን፣ የባስ ቻሌንጅ። አርቲስት ስላሉን አርቲስት ነን፣ ሰው አላወቀንም እንጂ አርቲስት ነን። ገመና ድራማ ላይ እኮ ጠንቋዩ ሲጠጣው የነበረውን ጠላኔ ነበርኩ የጠመኩለት። ከባድ አርቲስት ነን እኛ፣ ይፋ ስላልወጣን ነው እንጂ እና ይመድብልን። ከሁሉም ደግሞ የገረመኝ ባስ ውስጥ ገብተን ቅድሚያ ሂሳብ ነው የሚከፍል። ለምን ይከፈላል? ለምን እንከፍላለን?
ሲጀመር እኮ ባስ ማለት እኮ ፐብሊክ ሰርቪስ ነው። የህዝብ አገልግሎት ከተባለ ድረስ ለምን ይከፈላል? ለምን ለባስ ሊክፈል? ለባስ ፑ ምድረ ፎቃቃ ጣሊያን የት አለሽ? ባው በዚህ በኩል እንትበለው እናቴ ትሙት አልደበረኝም። ወርውረው ፈንጂውን ጣልባቸው። ኧረ ወደኛ ነው ወረወሩ። 당신은 게 아니겠어요? 아니 아버지 김일성 원선께서 나는 깜짝 놀랐어요. 유치원 해피방은 도시대 토끼 모시고 아침마다 인사드리는 아버지. እሙዬ አቤት ሩም ይዘሽ ሎኬሽን ላኪልኝ። ዛሬ ነገ ሳልል እመጣለሁ። እሙዬ ይሄ መልክሽ እኮ ብዙዎቹን እንትን ብሎ እንዴ ምን ያሟል እንዴ? እሙዬ አቤት ያሟል። ሲንግል ነሽ እንዴ? አዎ እኔም ሲንግል ነኝ። ዛሬ ጆስትን ሳነሳው ታያላችሁ ማለት ነው። ቀጥታ አረ ብራዘር እዚህ ጋር ነኝ። ባይዘው አዲስ አበባ ለምዳችሁ እንደዚህ አይነት ቦታ ስትመጡ እንዴት አባቱ ደስ እንደሚል በቃ የሚረብሻችሁ ሰው የለ፣ የሚያስደነግጣችሁ ሰው የለ። ጸጥ ረጭ ያለ በቃ ሰላም ይበዛበት። ቻፓ እሙዬ አንቺ ቺኮ ምንድነው እንዴ? ወንድና እንዴ? ምንድነው የምትለው? ጸብ ነው የፈለከው? ሴት መስለሽ ነው እንዳሰብሽው አይደለም። ሴት መስለሽ ምን ይሄን አይተህ አንድ ሰው አይደለም። በጁጁስ ነው የሚሰራው። ጠዋትና ማታ አምስት ሰራለህ። ቤት መጥቻ ሰራለህ። ሎኬሽን ላክልኝ። አረ እንደሱ አይደለም። ና ተመዝገብ። በጁጁስ የሚመጣ ነው። ና ተመዝገብ። እንደሱ አይደለም። ተመዝገብ። ስምን ንገረኝ። እንዳሰብሽው አይደለም። ና ተመዝገብ። በጁጁስ የሚመጣ ነው። የመናጢ ድሃ ብሎግ ጀመረ ይላል። ቤት ልከራይ እያሰብኩ ነው ወገን፣ ምን ትመክሩኛላችሁ? ያው ቤት ከተከራየው ባዶ ቤት ስለሆነ መከራየው ፈርኒቸር ቤቶችና መጋረጃ ቤቶች ከወዲሁ ፕሮሞሽን መስራት እንደምችል ላሳስባችሁ እወዳለሁ። ገና ቤት ሳትከራይ ፕሮሞሽን ምናምን ትላለህ ለምትሉ ሰዎች ቅድመ ጥንቃቄ ለራስ ነው። ገና እንደዚህ አይነት ነገር ማሰብ ሲጀምር ውስጤ ላይ ተስፋ የሚያስቆርጠኝ የሆነ ሰው እያለ ዝም ብለህ ነው የምንለፈው። እባክህ መቼም አይሳካልህ። ከዚህ በኋላ ሰርቼ ለፍቼ ምናምን ሀብታም ሆናለሁ ምናምን። ኧረ አታስቀኝ ብና ከዚህ በኋላ ሀብታም ሆኜ መኪና ነዳለሁ ምናምን። ከብት አንዳ። ኧረ የምን ከብትሽ ኩሌታ አትነዳ። የመጨረሻ ያለህ አማራጭ ሹገር ማጫወት ነው። እሱንም በዚህ ፊት የትኛውም ሹገር አትቀርብ። የመልክ ክፋ እድሜ እየቆሰው ነው። ጸጉሬ እየገባ ነው። በዛ ላይ ብር የለህም። አቦ ተፋታኝ በእናትህ። አውዝ ቢላህ ምን ሸይጣን ረጅም። ወደድክም ጠላህም በዚህ ዓመት ሀብታም መሆን አይቀርም። እሱን ደግሞ አሳያለሁ። ምንድነው ደግሞ እዚህ ቤት ምግብ የለም እንዴ ብዬ ማድ ቤት ስገባ እንደተለመደው የሀገር ድስት አለ፣ ግን ምግብ የላቸው። መቼ ነው እነዚህ ድስቶች ግን ምግብ የሚሰራባቸው? በእናትህ ደግሞ እንደ ኃይለኛ ከድ ነው የሚያስቀምጧቸው ነገርስ። ወይኔ በእናትህ ዛሬም ጾም ልውል ነው። ኧረ ከባድ ነው። ጌታዬ ድረስልኝ፣ ድልሆን ነው። ድረስልኝ። ከዛ ወጥ የተሰራበት ድስት አገኘሁኝና እሱን በውሃ አለቅልቄ ጠጥቼ ፈጣሪን አመስግኜ ወደ ሽንት ቤት የድስት ጣቢ ጠጥቼ ሽንት ቤት ገብቼ ሽንት ለመሽናት ትግል እንዲህ ላበላቦኛ አንድ ነገር ሳልሸና ወጣሁኝ። እንዲህ ቢቀርስ? ከዛ ዘማማረ ፈጣሪ ምን በድዬ ነው እንደዚህ የምታሰቃየኝ? እንግዲህ በረሃብ ምክንያት ብሎጉን መቀጠል አልቻልኩም። እስከ ነገ ድረስ ካልሞትኩኝ ነገ ቀጥልላችኋለሁ። ብራዘር በቃ እንትን ሽንት ቤት ልሄድ ነው። መልሰው እንትን ሽንት ቤት ልሄድ ነው ብራዘር። በቃ ሽንት ቤት ልሄድ ነው። እሱን ሰፖርት ለማድረግ ብዬ ነው እንጂ ሽንት ቤት ነበርኩ መጀመሪያ። እሺ ብራዘር በቃ ሽንት ቤት ልሄድ ነው። ብራዘር በቃ ሽንት ቤት ልሄድ ነው። ሽንት ቤት ልሄድ ሽንት ቤት ልሄድ ነው። እሱን ሰፖርት ለማድረግ ብዬ ነው መጀመሪያ። እዛው ነበርኩ። እሺ ሽንት ቤት ልሄድ ነው። ሽንት ቤት ልሄድ ነው። ንቃተ ህሊና ዛሬ ነገ ሳትልና ና ነው ምድር ይኸውልህ፣ ምድረ በዘበስ ፍሪክ ይኸውልህ፣ በሳሳለሁ ይኸውልህ፣ ዳምጦ የቀበሌ ሽንት ቤት ጋር ነው ያለሁት። መምጣት ትችላለህ። እያራው ጠብቃለሁ። አንተ ጋችና ያጭራዳ ልጆች ማለት ነው። በጣም ያጭፍላችሁ ፍችሪቆች ማለት ነው። እዚህ ጋር ጋችን እዲ አውሮፕላን አንተ ነህ ባለፈ ጀላቲን ምን ተፈለነ አይደለም። አንተ ራስህን አይቻለሁ እኮ ብዬ ነው ወሰድክብኝ። አንተ እንዴ ተመጣጣ ምኑ ጀላቲን ነው ጠባውት
የገጠር ቭሎግ ይላል እንግዲህ ከእንቅልፋችን በጠዋቱ ተነሳን። ከዛ እዚህ ጋር ቫይታሚን ዲ እየወሰድን የገጠሩ ደግሞ ይለያል። ቫይታሚን ኤቢሲዲ በለው። ከዛ ጓሮ ወደ መቃኘት ከዛ ጋሉ ምናምን እዚህ ጋር ወከባ ትፈጥራለህ ማለት። ከዛ እዚህ ጋር የሚገርም ተአምር አላየውም። የጫት ማሳ ችግሩ ግን እኔ አልቅምም። ኑሩ ሲን ቢኖር ኖር ያበደ ክሊፕ ይሰራበት ነበር። ነሺዳ ትጠላለህ ወልደሽ ልጅሽ አጥቢ እና ወልዳ ላታጠባ ነው እንዴ? ለማንኛውም ነሺዳውን ከሰማሁ በኋላ ብሎጉን መቀጠል አልችልም። በጣም ተሰማኝ። ታውቃለህ ወሽመጥ የሚነካ ነሺዳ። ያላገባሽ ቶሎ ብለሽ አግቢ፣ አትፍሪ፣ ግራ አትጋቢ። እሴዱ 10 ሚሊዮን ፈቀዷ። ምንድነው እናንተ አሰምት ቀያይሩ ሲጅኝ እኔ አልጮትም። በቃ ሲጀመር ይኸውልህ በሃይማኖትም ጠያይቄ ነበር አይሆንም። እስቲ አንተ ሴዶና ጆኒ ተጣሉ የሚል በሐዲስም በመጽሐፍ ቅዱስም አምጣልኝ፣ ማስረጃ አምጣልኝ። እንጮታለሁ ፈርቼ እነሱን የፈሩት ይኸውልህ ማዘር አትስማ ብዬ ተናግሬ ነበር። ይኸውልህ ጌችና ጆኒ ሄደው ለማዘር እንደነገሯት ደርሼበታለሁ። እኔን ለማስወጣት ማለት ነው። ፈርተውኝ አበሻ እዚህ ጋር ይስማ። እኔን ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም። ይኸውልህ እና እኔ አልጮትም። በቃ ወርግ ቢዘምብልኝ እኔ አልጮትም። ምንም ፈርቼ ምናምን አልጮትም። በቃ መብት አይደል?